አንዳንዴ ከመጠበቅ ውጪ ሌላ አማራጭ አይኖረንም። እመጣለሁምም አልመጣምም ሳይል የሄደን ሰው መጠበቅ ልብን የሚፍቅ ተስፋ ቢሆንም ህላዌን የመፈተን አቅም ቢኖረውም ለመተንፈስ እስክንቸገር የማስጨነቅና ምቾት የማይሰጥ ስሜት ቢሆንም እንኳን ህይወት ከመጠበቅ ውጪ ሌላ አማራጭ አትተውልንም። ሄዶ ለመፈለግ የተተወልን ፋና የለም። ትቶ ለመቀመጥ ደግሞ ስሜታችን አይፈቅድልንም። ምክንያቱም ወደናል፣ አፍቅረናልና እናፍቃለን፣ አብዝተን እናስባለን። የማይረሱ የጸደይ ወራቶቻችን ትውስ እያሉ እንድንረሳና እንድንተው እድል አይሰጡንም። ሁል ጊዜ በትዝታ የኋሊት ይጎትቱናል። ከዛ ደግሞ ልብን ሰቅዞ የሚይዝ የማግኘት ጉጉት አለ እና በዚህ ሁሉ የስሜት አጀብ ተከበን አለመጠበቅ እንዴት ነው? ከእናንተ መሃል የናፍቆትን አጥር ዘሎ ማምለጥ የሚችል አለ? የሚወዱትን አለመናፈቅና በሐሳብ ክንፍ በሮ በምናብ ዓለም ደርሶ መሳምና ማቀፍ ያልቻለ ማን አለ? ከዚህ የህይወት አዙሪት ተሽክርክሪት ወጥቶ መኖር የሚቻለው ማን ነው? በቃ ህይወት የምርጫ ጉዳይ አይደለችም። አንዳንዴ አስገድዳን የምንኖራቸው ኑረቶች አሉ። እናም መጠበቅ የውዴታ ግዴታ የምንለው አይነት ነው። አለመጠበቅ እየቻልን በስሜት አስገዳጅነት የምናደርገው የራስ ግዴታ መጠበቅ ነው።